ሰላም ሰላም እንዴት ናችሁ ፋሚሊዎቼ፣ ጓደኞቼ፣ ቤስቶቼ፣ የኔ ፍቅሮቼ፣ የኔ ማሮች ማለት ነው። እና ምን እነግራችሁ አንድ ነገር አለ ጓደኞቼ። አንደኛዋ በሰሞኑ ቲክቶኳ ተሰርቆባታል። አንደኛዋ ደግሞ ከአመት በፊት ወደዚህ ማለት ነው ቲክቶኳ ተሰርቆባታል። ስለዚህ ምንድነው ቲክቶክ እንዴት እንዳይሰረቅ እንደሚያደርጉና እንዴት ሲኩር እንደሚደረግ ወይ ደግሞ ቁልፍ እንደሚደረግ ላሳያቸው ነው። ቪዲዮ ስሪልኝ ባላችሁት መሰረት ማለት ነው ቪዲዮ ልሰራላችሁ ነው። እና በጥንቃቄና ራሳችሁን ክፍት አድርጋችሁ ጭንቅላታችሁ ማለት ማይንዳችሁ ማለት ነው ክፍት አድርጋችሁ እንድታዩ ነው የምፈልገው ማለት ነው። አሁን እኔም አስተማሪ ሆኜ ነው። እዩኝ፣ አሁን ተከታተሉ። እሺ እንግዲህ መተናል። ላሳያችሁ ነው። ይኸው ገባን። አሁን ይሄ ፕሮፋይሊ ነው። እቺ ፕሮፋይሊ ናት። እሺ ኦኬ። ቹት ይችኛዋ 3 ነጥብጣቧን እንነካታለን። ከዛን ሴኩሪቲ ኤንድ ፕራይቬሲ የሚላለ ከዛ በኋላ እንገባለን። ወደ ታች እንሄዳለን። ሴኩሪቲ አያችሁት? ሴኩሪቲ የሚላለ ታች ላይ እሱን እንነካዋለን ማለት ነው። ከላይ ልጀምርላችሁ። ሴኩሪቲ አለርት የሚላለ እሱን ስንነካው ማለት ነው ምን እንደሚያመጣልን እናያለን። እንግዲህ እሺ ሴኩሪቲ አለርት ውስጥ ስንገባ እንደዚህ ኖ ሴኩሪቲስ አሰስ ፋይንድ ይላል። ኢንፊኒክስ ሆት 12 እየተጠቀመበት ነው። ኢንፊኒክስ ሆት 12 ነው የሚለው። ይሄ አንድ ስልክ ብቻ ነው ማለት ነው እየተጠቀምኩበት ያለው። ግን ሌላ ሰው እየተጠቀመበት ካለ የሌላ ሰው ስልክ ማለት ነው እዚህ ጋር ይጻፋል ማለት ነው። ያንን ደግሞ እዚህ ጋር ካለ ድሌት ማድረግ ያለ ማለት ነው። እዚሁ እራሱ ጋር ድሌት ማድረግ ያለ ማለት ነው። የዛ ሰውዬ ስልክ እየተጠቀመበት ያለው ሰውዬ ማለት ነው። ምናልባት ኮይንም ገዝታችሁ ሊሆን ይችላል። እሺ እዚህ ጋር ደግሞ ሴኩሪቲ ቼክአፕ ይላል። ሴኩሪቲ ቼክአፕ ውስጥ እንገባለን። እዚህ ጋር ያያችሁት አሁን እኔ ስልክ ቁጥር አላስቀመጥኩበትም። ለምን ነበረው? የዱባይ ስልክ ነበረው አንስቼው ነው። እና እዚህ ጋር ፎን ነምበር እዚህ ጋር ፎን ነምበር ታደርጉበታላችሁ ማለት ነው። እዚች ጋር የቱ ጋር ነው እናያለን የቱ ጋር እንደሚጻፍ አያችሁ። እዚህ ጋር ስልክ ቁጥራችሁን ታስገባላችሁ፣ ትጨርሳላችሁ ማለት ነው። ባክ ብለን እንወጣለን። ከዛ ደግሞ ኢሜል አድሬሳችሁን እዚህ ጋር ትሞላላችሁ። ኢሜል አድሬሳችሁን እሺ። እዚህ ጋር ደግሞ ቱ ስቶፕ ፕሮፌሽን ኮድ ይላል። እነዚህ ኢሜል ኦን ይሄንን በደንብ እዩት እሺ። እሺ ፎን ስለሌለ ነው ኦን ያለው ነው። ፎን ስላልሞላውበት ነው። ስለዚህ እንደዚህ ነው። ሁሉም ኦን መሆን ያለበት ማለት ነው። ኦን ነው መሆን ያለበት። እንደዚህ ግሪን የሚያሳየው ማለት ተቆልፏል ማለት ነው። ሌሎቹ ግን እኔ አሁን ስልክ ስላላስገባውበት ነው። ልክ ስልክ ስታስገቡበት እንደዚህ ኦን ይላል ማለት ነው። ገባችሁ አይደለ? ኦን ማለቱና አረንጓዴ የሚበራው ሲኩር ነው። የኔ አካውንት ማንም አይሰርቀውም ማለት ነው። ገብቷችኋል? እናንተ ሌላ ቲክቶክ ያልተጠቀማችሁበት ስልክ ካለ ቲክቶካችሁን እንግዲህ በስልካችሁና በኢሜይላችሁ መቆለፍ ትችላላችሁ። እሺ እንመለስና ደግሞ አሁንም ሌላ ዩር ዲቫይስስ ይላል። እሺ እናንተ የምትጠቀሙ እሺ ይኸውላችሁ ዩር ዲቫይስስ የሚለው ስትገቡ እናንተ የምትጠቀሙበት ሌላ ስልክ የሚጠቀምበት ከሆነ እዚህ ጋር ነው ማለት ነው። ማኔጅ ዲቫይስስ አያችሁ፣ ዩር ዲቫይስ። እሺ አሁን ሳምሰንግ ጋላክሲ A15 እየተጠቀመበት ነው ይላል። ኢንፊኒክስ ሆት 12 እየተጠቀመበት ነው ይላል። አሁን ለምሳሌ ጋላክሲ የእናንተ ካልሆነ ይኸውላችሁ የድሌት ምልክቱ ድሌት ታደርጉታላችሁ። የእናንተ ካልሆነ ለሌላ ሰው ምናልባት ልካችሁት ከሆነ አካውንታችሁን ድሌት ታደርጋላችሁ። ወይ ኮይን ልትገዙ አካውንታችሁን ሰጥታችሁት ሊሆናል ለዛ ሰው። ይሄ ድሌት መደረግ አለበት ማለት ነው። የእናንተ ስልክ ብቻ። ከዛ ውጪ ግን ያሉት እንዳለ መደለት አለባቸው ማለት ነው። ይሄ ማለት ሌላ ሰው እንዳይጠቀምበት እንዳይሰረቅባችሁ ያደርጋል ማለት ነው። እሺ ቀጣ ቤስኪ እንገባለን። ይሄ ችግር የለውም። እሺ ፓስዋርድ የሚለውንም ፓስዋርዳችሁን በስም ካፒታል ሌተር ስማችሁን የአባታችሁን ካፒታል ሌተር ታደርጉና ከዛ በኋላ የማትረሱት 4 ዲጂት ቁጥር። ቀጣይ ደግሞ ወይ ሃሽታግ ወይ መሰላል እንደዚህ ወይ ደግሞ የጥያቄ ምልክት ምናምን አድርጋችሁ 3 አይነት አድርጋችሁ ፓስወርድ ይልክላችኋል ራሱ ቲክቶክ ማለት ነው። ከዛ በኋላ ይሄኛውን ግን መርሳት የለባችሁ ማለት ነው በፍጹም። ይሄ የእናንተ ቲክቶክ እንዳይሰረቅ ያደርጋል ማለት ነው። ገብቷችኋል? እንደገባችሁ እርግጠኛ ነኝ እና አላችኋለሁ። በቃ በተረፈ ጨርሰናል። የቀረ ወይ ደግሞ አሳይን ደግሞ ከአካውንታችሁ ይውላችሁ ለማጽዳት ከፈለጋችሁ ስልካችሁን ለምሳሌ እስከዛሬ አጽድታችሁ ማታውቁ ከሆነና ለማጽዳት ስትፈልጉ እንደዚህ
እንደገና ገብቼ ላሳያችሁ። እዚህ ጋር ገባን፣ ሴቲንግ ውስጥ ገባን። ከዛ በኋላ ወደ ታች ስክሮል እያደረግን እንሄድና እሺ ፍሪ ስፔስ አፕ አያችሁ፣ ፍሪ ስፔስ አፕ የሚለውን እንገባለን። እዚህ ጋር ደግሞ እናጸዳለን ማለት ነው። አያችሁት? እቺን ክሊር እናረጋታለን ማለት ነው። ፍሪ ስፔስ አፕ ክሊር እናረጋለን። ባክ እንላለን ማለት ነው። ባክ እያለን ደግሞ ሌላ አለ ክሊር የሚደረግ ማለት ነው። ሌላ አለ አክቲቪቲ ሴንተር ውስጥ እንገባለን። አክቲቪቲ ሴንተር ውስጥ እንገባና ዊች ስቶሪ እንደገና ባክ ብዬ ላሳያችሁ። ዊች ስቶሪ ውስጥ ነው የምንገባው። ዊች ስቶሪ እንገባለን። ዊች ስቶሪ ስንገባ እንዳለ እስከ ዛሬ ስትመለከቷቸው የነበሩ ቪዲዮዎች ስልካችሁን ስለሚያጨናንቅባችሁ ወይ ደግሞ ኔትወርኩን ስለሚይዝባችሁ ማለት ነው ይቺን የሶስት ነጥብጣቧን ትነኩና ሰሌክት የምትሏን ትነኳታላችሁ። ወደ ኋላ ትመጡና አያችሁ እዚህ ጋር እንደዚህ አብርታችሁ ድሌት አያችሁ ድሌት የሚለውን ትነካላችሁ። ከዛ ድሌት ስልካችሁ ምን ይሆናል? ይጸዳል ማለት ነው። ይጸዳል። በተረፈ እንግዲህ ሌላ እንድጨምርላችሁ የምትፈልጉት ነገር ካለ በኮሜንት አንበሽብሹኝ፣ በላይክ በኮሜንት አበረታቱኝ። የኔ ውዶች፣ የኔ ፋሚሊዎች በጣም ነው የምወዳችሁ። እንደተመቻችሁ ደከመኝ እውነት እንደዚህ አይነት ነገር ሰርች ልቅምና እንደምንም ነው ያው ከእውቀት ነፃ ስለሆንኩኝ ማለት ነው። ከእውቀት ነፃ የሆነ ሰው ደግሞ እንደዛ አይነት ነገር ለማስረዳት ይከብዳል። ማውራት እራሱ አልችልም እኔ ከሚገርማችሁ ነገር እና ከተመቻችሁ ላይክ ኮሜንት ፋይቨራይት አድርጉልኝ። እና ደግሞ ሌላ እንድጨምርላችሁ ከፈለጋችሁ ደግሞ ማለት ነው ሌላ ጻፉልኝ። የምትፈልጉትን ነገር ስለ ቲክቶክ ስለምንም ነገር የምትፈልጉት ነገር የማውቀውን ነገር እኔ ጋር ያለው የማውቀውን ነገር አስረዳችኋለሁ። እኔ የማላውቀውን ደግሞ አላውቅም ነው ብዬ ምላችሁ ማለት ነው። እሺ፣ አመሰግናለሁ። ነገ ጠዋት እንገናኛለን።